መጀመሪያ ፈልጌ የነበረ ኢኽዋ ሰላት ተደረባለው ውይይት እንድትወያዩ ነበር የፈለኩት አጋጣሚ ሆኖ ወንድማችን አልመጣ አሁንም የሪሳላችን ይደርሰው ይሆናል باذنillah عز وجل እኛ ጠላቶቻችን ብዙ ናቸው በዚህ አይነት ችግር ባለንበት እንደገና በራሳችን ላይ ጠላት እየፈጠርን ስለሆነ በዚህ ዙሪያ ላይ ግን ሙጃመላ የለም በተውሂድ ላይ ሙጃመላ የለም ሌላ ሙጃመላ ማድረግ ይቻላል የአላህን መብት ቆርሶና ሸርፎ በሚመጣ ግን አባትህም እናትህም ቢሆን ተስማምቶ መሄድ አይቻልም إنا براء منكم ومما تعبدون من دون الله كفرنا بكم وبدا بيننا وبينكم العداوة والبغضاء أبدا حتى تؤمنوا بالله وحده من الله سبحانه وتعالى الله أنت بتشجعنا هم ما يشجعون نجاركو أو شيخ فلان شيخ علان ستيل بكاي صوّت شو اللي قالوا يفلقالوا يا الله عند الناس النجارات شوكن منهم نجاراي مسلاكهم وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون يا الله تعالى الناس يا الله بتشن الناس يا الله هيا للناس يا الله سبحانه وتعالى فتاري الناس يهنن ولا سننجراچو الناس ምንም አይነት ስሜት የላቸውም وإذا ذكر الذين من دونه ሸገሌን ብለዋል ሸገሌን እንዲሰርተዋል ሸገሌን እንደዚህ በረዋል እየተባለ ሲነገር ግን إذا هم يستبشرون አለ እነዚህ ምንድናቸው ከተባለ በአኺራ ያላመኑ ሰዎች ናቸው ይያለ ነው አላህ Subhanahu Wa Ta'ala ስለዚህ አደራ ወንድምና እህቶች እዚህ ያለነው ውድድር አይደለም የተቀመጥነው እገሌ ሊያሸንፍ አይደለም እኔ እስከማውቀው ድረስ እዚህ ያለው ወንድማችን ሙባረክ ተማሪ ነው ሙባረክ ከድሮ ጀምሮ ዲኑን የሚከታተል ሰው ነው ሌላ የሚፈጽመው ነገር የለም ዱዓቶችና መሻይኾች አምጥቶ እንነጋገር ነው እንጂ ያለው እኔ ዓሊም ነኝ አላለም ሼኽ ነኝ አላለም ቃልቻ ነኝ አላለም ያለው ምንድነው ይሄ አላህ Subhanahu Wa Ta'ala የሰጠው መድረክ خير ስራ ሰራበታለሁ ብሎ እየሰራበት ነው ያለው ዱዓቶች እየተጠቀሙበት ነው እሱ ይሄንን መድረክ ባይሰጠን ኑሮ አንመጣም ነበርኛ መድረክ አናገኝም ነበር መድረክ በማግኘታችን ግን በአላህ ላይ የሚከተፈው በነብዩ ላይ የሚከተፈው በእስላም ላይ የሚከተፈው መልስ እየሰጠን ነው ያለነው ስለዚህ ይሄንን እንረዳ ወንድምና እህቶች አደራችሁ ቁርአንን ተረዱ ሐዲስን ተረዱ እዚህ የሁለት ነገር ያየሁት ነገር አለ ወንድሜ ሙባረክ አምሳስ እዚህ ሲሰበሰብ ቀደም 4000 ምናምን ሰው ነበረ ልክ ሁሱ ገብቶ ቁርአን መቅራት ሲጀምር 2000 አንድ የተነሳ ይሄንን የሚያሳየው ምንድነው ነን ሙስሊሞች አሉ እዚህ የኛን ችግር የኛን መከራ የኛን ምናምን የሚያስደስታቸው አሉ ማለት ነው ሌላው ደግሞ የኢማን ችግር ያለባቸው ወንድምና እህቶች አሉ ሌላ ወሬ ሲወራ ደስ ብሎቸው ይቀመጣሉ ቁርአን ሲቀራ ግን በረው ይሄዳሉ ቁርአን መድኃኒት ነው ሽፋ ነው ما هو شفاء ورحمة للمؤمنين قرآن لمؤمنوች شفاء ነው መድኃኒት ነው ያለ ነው አላህ Subhanahu Wa Ta'ala ቁርአን ሲቀራ ሸሽተው ይሄዳሉ ሌላው የሚጽፉ ከታች አሉ የሙስሊም ስም ይዘው የሆነ ነገር ይጽፋሉ ይሄን ምን ለማድረግ ነው ሙስሊሙን ለማደነጋገር ሙስሊሙን እርስ በርሱ እንዲጨቃጨቅ እንዲፋለም ለማድረግ ነው ስለዚህ ይሄንን ነገር እኛ ብልጦች ልንሆን ይገባል እየተከደብን ያለ እየተሰራብን ያለ ሴራ እናውቀዋለን እኛ እስካሁን ድረስ እኮ ችግር የተደረገው ከሉብናን ሰፖርት የተደረጉ ሰዎች ናቸው እኮ ፊትና የፈጠሩብን ሀገር ስንት በላ ተሰርተዋል ኮምቦልቻ ላይ የተፈጸመው በላ እስካሁን ድረስ አልለቀቀም ሙስሊሞች መስለው አረቦች ስለሆኑ የይሁዲ መታወቂያ ይዘው መጥተው ብዙ በላ የሰሩብን አህባሾች ናቸው እኛ እናቃቸዋለን ከመጀመሪያ እስከ መጨረሻ ስለዚህ ሙስሊሙ ህብረተሰብ ጠንቅቆ ሊያውቅ ይገባል ሊከታተል ይገባል ሁሉም መጥቶ የጮህልህ ሁሉም ጤነኛ እንዳይመስልህ በተለይ በጭፈራና በዝላ ዲን አይተንም ሰሃባዎች አንገታቸው ነው የሰጡት ለኢስላም አንገታቸው ነው የሰጡት እንጂ በጫጫት ምጥቅም ከሆነ ያ اخي ስሜቴ ነው በል እኔ ደስ ስለሚለኝ ነው እንጂ አላህ አይወደውም ጉዳት ያመጣል ገንዘብም ያበላሻል ነፍሴን ይጎዳኛል በል ይሄ ምትል ከሆነ ለዓለሁ አላህ ይመራሃል ግን ሐላል ነው የሚልህ ይመጣል አንድ ሲግባ የማይባል ያልሆነ ስም ተሰጥቶ በእድሜው እንኳን የእድሜውና የትምርቱ ፍጹም የማይመጣጠኑ የሆነ ሽሞት ተሰጥቷቸው መጣው ጭራሽ ቁርአን የአላህ ቃል አይደለም ይያሉ አደባባይ ላይ እየመጡልህ ነው ያው ያ አላህ አይደለም አላህ ይخلقው ፍልቅ ነው ያሉ አስተግፍሩላህ ቁርአን የአላህ ቃል አይደለም ያው ኢማሙ አህመድ የተዩበት ሁሉ ቢልቅ القرآن ሲባሉ ቁርአን ፍጡር ነው በሉ ሲባሉ ኢማሙ አህመድ ረሂመሁላህ لو قلتها لكفرت አሉ ይብላት ኑሮ ይች ነገር እከፍራለሁ አሉ እናንተን ግን አላከፍራችሁም ጃሂሎች ናችሁ ነው እኛ ደግሞ እና ኢማሙ አህመድ ተማሪዎች ነን እናንተ
እኛን ብትከፍሩን ቁርአን መخنቱ ዳሂዎች ናችሁ ነው እንጂ ምን ነው ካፊሮች አንላችሁ። ይሄንን ልትገነዘቡልን ይገባል። ስለዚህ ወንድሜ ብዙ ዱዓቶች አሉ፣ ብዙ መሻይኾች አሉ፣ ብዙ ማወራው ነገር ነበረኝ። ግን የነሱን ሰዓትም ላለመሻማት አላህ Subhanahu Wa Ta'ala እንግዲህ አላህ ይዘንልን ራሱ አላህ ይዘንልን። እዚህ የተሰበሰብነው ወንድምና እህቶች አላህ Azza wa Jalla كما جمعنا هذا الجروب بالخير أن يجمعنا في دار كرامته ومستقر رحمته إنه ولي ذلك والقادر عليه. صلى الله على نبينا محمد وعلى آله وصحبه أجمعين. والسلام عليكم ورحمة الله وبركاته. وعليكم السلام.